መስቀል ገጠር እንድንገባ ፈልግ ሁሉም እንደሄዱ ታውቃለህ። እኔ እናንተ ነን የቀራ ነው ሁሉ አሁን እኔ እኮ ሄዱ ያልኳችሁ። ይገርማል ጋይስ ይገርማል። ሩታ እና አብርሽ በህይወት ሲኖሩ አንድ ቀን በህይወት ሲኖሩ ስላችሁ አንድ ላይ ተጋብተው በሚኖሩ ሰዓት አንድ ቀን እንኳን እናትና አባቷ ቤት ሄዶ አንድ ነገር እንትን ያላለው ያልተዋወቃቸው ጉልበት ያልሳመው ሰውዬ ዛሬ ትላንትና ከመጣችው አንዲት ሄርሜላ ከምትባል አለሌ ጋራ ቤተሰቦቿ ሊተዋወቅ ሄዷል። ለማንኛውም የሩታ አምባ ጎርፎን ይወሰዳችሁ፣ ሌላ ምንም ልላችሁ አልችልም። ምክንያቱም ሩታን በግድ ገፍታችሁ እንድትወጣ አረጋችኋት፣ እንድትወጣ ከዚህ ህይወት እንድትወጣ አረጋችኋት። ሄርሜላ ተተካች። ምን አለች? መጨረሻ ላይ የተናገረችውን ቃል ሰምታችኋል። ሄርሜላ እኔ ሁሉ ነገር ስለተሳካልኝ ሁሉ ነገር እንትን ስላልኩኝ በጣም ደስተኛ ነኝ፣ ሁሉ ነገሮችን በቁጥጥሬ ስር ማዋል ችያለሁ አለች ማለት ነው። በመጨረሻ ቪዲዮ ቃሏ ላይ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ለሁሉም ነገር ልክ አለው፣ ለሁሉም ነገር ተገቢ የሆነ ነገር አለው። ነገር ግን አንቺ በጣም ወጥ እንደረገጥሽ አይኖ የሷ ትዳር ፈርሷል። በሷ ትዳር መፍረስ በጣም ደስተኛ እንደሆንሽ እሱን ደግሞ በቁጥጥርሽ ስር ማዋልሽን በጣም ደስተኛ እንዳደረገሽ እሱም ደስተኛ ነው። ባይዘዌ ትዳሩ እንዲፈርስ አንደኛ ደረጃ እንደውም ሲፈልገው የነበረው እሱም ጭምር ነው፣ አብርሽም ጭምር ነው። በሆነው ነገር በጣም ባዝንም ግን አንቺ ነገ ሴት ነሽ። አብርሽ ነገ ካንቺ ጋር ይቀጥላል አይቀጥልም የሚለውን አታቂም። አብርሽ ካንቺ ጋር መቀጠሉን አለመቀጠሉን ካንቺ ጋር ህይወት ይቀጥላል አይቀጥልም የሚለውን አንቺ ነሽ የምታውቂው። ገብቶሻል? ምክንያቱም አብርሽ ማለት ከአንድ ሴት ጋር ተረጋግቶ የማይኑ ነገ አንቺ ስታለቅሽ እናይሻለን፣ ጠብቂ። ይሄ ደግሞ የማይቀር ነው። የሴት ልጅ በድለሽ የሴት ልጅ ህይወት አፈራርሰሽ አበካክነሽ አንቺ የገባሽበት ህይወት ምናልባት ለአንድ ቀን ደስታ ሊሰጥሽ ይችላል፣ ለሁለት ቀን ምናምን፣ ግን ነገ እንደማይጠቅምሽ ነው የምነግረው። ሌላው ሲቀጥል ደግሞ ይሄን ቪዲዮ የሰራችሁት አትዋሹ፣ ሩታን ለመዋሸት ሩታን ለመሸወድ ነው እንጂ ይሄ ቪዲዮ የተሰራው ቡታጀራ ውስጥ ነው። ቡታጀራ ሆናችሁ ነው ይሄ ቪዲዮ የተሰራው። ቡታጀራ ናችሁ፣ መስቀልን ለማክበር ሄዳችኋል። ግን አንተ ሩታን ለማታለል ሩታን ለማዋሸት ሩታን እንዳይላት እሷ ይዛክ እንደሄደች ምናምን ለማስመሰል ሩታን እንዳታቅ ሩታን እንዳትነቃ እየሄድክበት ያለው መስመር ይሄ ነው። ኤንዌይስ እውነቱን ነው የምነግርህ። ቡታጀራ ሆናችሁ ነው ይሄ ቪዲዮ የተቀረጸው። ምንም ባክግራውንዱ እንዳይነቃነቅ አርጋችሁ ባክግራውንዳችሁን ከት አርጋችሁ ምንም ነገር እንዳይታይ ዛፎቹ ብቻ እንዲታይ አርጋችሁ ነው ቪዲዮ የቀረጻችሁት። ቡታጀራ ነው ያላችሁት። ሩታ እንዳታቅ ሩታ እንዳትሰማ ሌላው ሰው እንዳይታዘባችሁ ብላችሁ ነው በሩታ ህይወት ረብሻችሁ ሩታን ጥሩ ልጅ የነበረችውን እንደ እብድ አሳብዳችሁ ከህይወታችሁ እንድትወጣ አደረጋችኋት። ትዳሯን ለቃ ቤቷን በትና ያ ሁሉ የደከመችለትን ንብረቷን ምኗን ህይወቷን ትታ ወጣችላችሁ። ወጣም ደግሞ አሁን ሁለታችሁ ትጨመላለቁበታላችሁ። ለማንኛውም ይውላችሁ ልንገራችሁ፣ መገፋት ጥሩ ነው። ሩታ መገፋቷ ጥሩ ነው። እናንተ ደግሞ እንኳን ገፋችኋት። አንቺም ነገ አብርሽ ደምንባ አስለቅሶሽ እንደሚሸኝሽ እንዳትጠራጠር። እሺ ሄርሜላ፣ ይሄ እውነቱን ነው የምነግርሽ። ነገ አንቺ ምን አጥፍቼ ነው ወይኔ ምን ነበር የበደልኩት ምን አድርጌያለሁ ብለሽ ለራስሽ ጥያቄ እስኪፈጥርብሽ ድረስ አብርሽ አንቺ አናት ላይ ሲጨፍር ሲጫወትብሽ ሌላ ሴት ይዞ ጠብቂ። ይሄን ካላረገ ደግሞ እውነት ምን አለች በይኝ። እሺ ምን አለች በይኝ ያደርገዋል። አብርሽ ባህሪው እንደዚህ ነው። እኛ እንኳን ስናውቀው ከስንት ሴት ነው ያየነው፣ ከስንት ሴት ጋር ወጣ ገባ ሲል የምናየው። ለማንኛውም ጋይስ ሩታ ሀሳብ አዲስ ነገር ጥሩ ነገር ኮምቱላት። እሺ ሩታን የሚያጠነክር ሩታን የሚያበረታ ሩታ በህይወቷ ደስተኛ የሚያረጋት ነገር ኮምቱላት። እሷ አረገዘች እንጂ አልተቆመጠችም። ልጅ ነው ትወልዷለች፣ ልጇን ታሳድጋለች። ቀልጣፋ ጠንካራ ሆና እመኑኝ፣ ይሄን ደግሞ ታደርገዋለች ልጅቷ። ይሄንን ደግሞ ታደርገዋለች። ጀግና ሴት ናት ሩታ ማለት። ስንቱን ምንም የማያውቅ ዩቲዩበር እየመጣ ሩታ ናት የምታሰለጥናቸው፣ ሩታ ናት መንገድ የምታስይዛችሁ። የማናቅ መሰላችሁ? እያንዳንዱን እኮ እናውቃለን። ያለ ሩታ እኮ የደም ስራችሁ የማይንቀሳቀስ ዩቲዩበሮች አላችሁ። ስለዚህ ሩታ አሁንም ቢሆን ሰብሰብ ብለሽ አንቺ በቻናልሽ ብቻ ቪዲዮ ሽልቀቂ። 300 ሺህ እናስገባሻለን። ቪዲዮ ላይክ አርጉላት፣ ሼር አርጉላት። የሷ ቪዲዮ ደግሞ በደንብ እንዲታይ ደግሞ ቫይራል እንዲወጣ ደግሞ ትንንሽ ዩቲዩበሮች የሚሰሩትን ቪዲዮ ላይክ አርጉ። ትንንሽ ዩቲዩበሮች የሚሰሩት ቪዲዮ ላይክ ስታረጉ የሷ ትክክለኛ ቪዲዮዋ ዩቲዩብ ሪኮመንድ ያደርግላታልና ትንንሽ ዩቲዩበሮች ምናምን ቪዲዮአቸውን ስታዩ ላይክ አርጉ፣ ቪዲዮአቸውን እዩ፣ ኮመንት አርጉ። ለምን የሷን በደንብ ዩቲዩብ ቫይራል እንዲያወጣው። ይሄ ምንድነው ይሄ ብዙ ሰው እየሰራበት ያለው ቪዲዮ የማን ነው ብሎ ቫይራል እንዲያወጣው
የትንንሽ ዩቲዩበሮችን ቪዲዮ ስታገኙ ላይክ አድርጉ። ቪዲዮዋ በደንብ ይታይላት። ዩቲዩብሽ ላይ በደንብ ቸክለሽ ስሪ። የሰው ዩቲዩብ ላይ ብቻ አይደለም መስራት አለብሽ፣ የራስሽ ዩቲዩብ ላይ መስራት አለብሽ። እሺ ሩታዬ አይዞሽ፣ ልጁ ያድጋል፣ እኛ አለን፣ እናሳድገዋለን። እኛ እህቶች የሚቸግርሽ ነገር ካለ ደግሞ ጠይቂን። እሺ እኛ ከጎንሽ አለን፣ መቼም አይቸግርሽም። ደግሞ መቼም እኛ ሁሌም ከአንቺ ጎንነን፣ ሁል ጊዜም ከተበደሉ ከተቸገሩ ሴቶች ጎንነን። እሺ አብርሽም እና ሄርሜላ መጨረሻችሁን ያሳምርላችሁ አልላችሁ፣ ተለያይታችሁ እናያችሁ ነው የምለው። አንቺ ሄርሜላ ደግሞ ልክ እንደ ሩታ እንዳስለቀሻት በህይወቷ ገብተሽ አንቺም የምታለቅሽበት ቤት ሩቅ አይሆንም። ኦኬ በቅርቡ ምላሹን እናገኛለን ከፈጣሪ ማለት ነው። እና ጋይስ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን እያልኩኝ እንዴት ነው በዓል እናንተ አካባቢ ድባቡ ምናምን ያላችሁበት? ሰላም ነው? አሪፍ ነው? እንዴት ነው? ክትፎ ምናምን በላችሁ? ክትፎ ምናምን በላችሁ ምናምን አላልኩም። እኔ በጣም ነው የምወደው ክትፎ ጋይስ፣ ክትፎ በጣም እወዳለሁ። ጥሬ ስጋ አልወድም፣ ወጥ ምናምን ነገር አልወድም። ክትፎ በጣም ውስጤው ክትፎ በጣም ነው የምወደው። እና ጋይስ መልካም በዓል ይሁንላችሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ ጉድ ናይት